ካለቀ በኋላ የፎቶ ስነ ስርዓት ላይ ናቸው። ልቧን አንዳች ሂጂ የሚል ነገር ሲሰማት ከሰዎች አልፋ ፎቶ ወደሚነሱት ሙሽሮች ተጠጋች። ሙሽራውን እና የወንድ ሚዜዎችን ሲነሱ ተመለከተች። ይህን ጊዜ አረፍ ብላ ወደ ነበረችበት ሙሽራ አመራች። አጠገቡ ስትደርስ መናገር ጀመረች። እንኳን ለዚህ ክብር አበቃሽ አለቻት። አመሰግናለሁ አለች ሙሽሪት ልጇ ቀጠለች። እኔን አታውቂኝም፣ እኔም አላውቅሽም። ዛሬ ለቅዳሴ መጥቼ ነው ያየኋችሁ። እናም ሙሉ ሌሊቱን ሳሰላስል የነበረውን ጥያቄ ሳልጠይቅሽ አልሄድም ብዬ ነው ወደ አንቺ በመሃል ስታርፊ የመጣሁት አለቻት። ሙሽራዋም በልጇ ሁኔታ ግራ ብትጋባም ነገሩ ግን ገብቷታል። ችግር የለም ጠይቂኝ አለቻት። ልጅቷ ቃላቶች ከአንደበቷ ተደመጡ። ምን ብለሽ ጸልየሽ ነው ይህን የሆነልሽ ብላ ጠይቀቻት። ይህን ጊዜ ሙሽሪት በደንብ ቀና ብላ ልጅቷን ተመለከተቻትና ከተቀመጠችበት ተነሳች። እናም ልጅቷን ተከተይኝ በሚል ወደ የት ተራመደች። ከሴቶች መቆሚያ ረድፍ ፊት ለፊት ጋር ቆመች። ወይም ከጽላቱ ትይዩ እየተመለከተች ጥያቄ ለጠየቀቻት ሴት ይህን ማለት ጀመረች። ይሄው ዙፋኑ፣ ከልብሽ ተንበርክከሽ የልብሽን ንገሪው። ይህንን ጊዜ ስታደርጊ ዛሬ እኛም በተመለከትሽበት ስሜታዊነት ተሞልተሽ መሆን የለበትም። መመላለስሽን ትተሽ በመመላለስ በተዘጋጀ ልብ መሆን አለበት። መመለስ በተዘጋጀ ልብ መሆን አለበት። ያኔ ቀድሞውኑ ያዘጋጀልሽን እሱኑ ይገልጥልሻል፣ ያቀርብልሻል። እና እኛ ነን እንጂ የራቅነው ቀድሞውን ወደዚህ ምድር ሲልከን እኮ ሙሉውን ነገር አሟልቶ ነው። ስለዚህ ከተቀመጠልሽ ውጪ የሚያስፈልግሽን ነገር ከመፈለግ ወደ ቤቱ ተመልሰሽ በንስሐ ታጥበሽ በቅዱስ ቁርባን ተዘጋጅተሽ ዓለምን አሸንፈሽ ቀድሞውኑ ለተዘጋጀልሽ የእርሱ ስር ዓለም ተንበርክከሽ ልጅህ መጥቻለሁ ብለሽ በመዘጋጀት ልኬት ልጅህ መጥቻለሁ በይው። ስለዚህ ወደ እሱ ጉዞሽን ለመጀመር ይሄውም ከእሱ ጋር ተነጋገሪ ብላ ከቤተ መቅደሱ ጽላቱ ፊት ለፊት አቁማት ወደ ሚጠብቋት ባለቤቷ ተመለሰች። ልጅቷ